ድራውዳውን ቱ ፓስ ዴይ 4 ነው ጋይስ። ባለፈው እንግዲህ በዴይ 3 ትሬዳችን ፖስት አድርጌላችኋለሁ ሁሉንም ቀናቶች። አካውንታችንን ከድራውዳውን አወጣ ነው አፕ 1% ሆነን ነበረ ማለት ነው። ያ ማለት ወደ $500 አፕ ሆነን ነበረ። በዛሬው ትሬዳችን ደግሞ ኤንኪው ኦል ዴይ ቡሊሽ ነበረ። ከለንደን ጀምሮ በጣም ፓምፕ እያደረገ ነው ምናምን ነበረ እና ኒውዮርክን ኮንቲኒሽን ስለነበረ የተወሰነ ሪቨርሳል ለማግኘት ፕሪቪየስ ዴይ ሃይን ቴክ እስከሚያደርግ ድረስ ነው እየጠበኩኝ የነበረው። ከዛ ፕሪቪየስ ዴይ ሃይ ከወሰደ በኋላ የሆነ ታይምድ ሪቨርሳል እንዲሆን ካፕቴን ሰርቲ በኋላ ነው ትሬድ ሴታፕ እየፈለግኩኝ የነበረው። ማርኬት የተወሰነ ቾፒ ስለነበረ ወደ 30 ሰከንድ ድሮፕ ዳውን አድርጌ ነው ማለት ነው ኢንትሬን የፈለግኩት። ከዛ እንደምታዩት በጣም ታይት የሆነ ስቶፕ ሎስ ተጠቅሜ 250 ሪስክ አድርገን የመጀመሪያው የከፈትኩት ፖዚሽን በማይክሮ ኮንትራት ከ250 ያነሰ ስለነበር ነው አንድ ፖዚሽን የጨመርኩኝ ኤምኤንኪው ላይ ማለት ነው። ከዛ በኋላ እንደምታዩት በ30 ሰከንድ አይኤፍቢጂ ዩዝ ዲስፕሌስመንት ስለነበረው ዛሬ ነበር የገባን። እንደምታዩት በጣም ክሎዝ ወደ ኤስኤላችን መጥቶ ነበረ። ከዛ ግን ማርኬት ሜልት ማድረግ ጀመረ ማለት ነው። ከዛ ድሮፕ ካደረገ በኋላ እና የመጀመሪያውን ስዊንግ ሲሰራ ብሬክ ኢቭን አደረግኩኝ። እንደና አናዘር ስትራክቸር ብሬክ ሲያደርግ ስቶፕ ሎስ ኢንትሬል አደረግኩት ማለት ነው። ከዛ እንደምታዩት ትሬዳችን ፉል ቲፒ ሂት አደረገ እና ዊ ሜድ አባውት 1K ማለት ነው። ያው ኮንሲስተንሲ ስላለ ከዛ አካውንታችን አሁን አፕ 3% ሆኗል ማለት ነው። 3% ነው የሚቀረን ፓስ ለማድረግ። እነዚህ ለሁለት ቀናቶች አካባቢ እናካፍላቸው እና ፓስ ለማድረግ እንሞክራለን ማለት ነው። አስፕላንድ ከሄደ ፕሮባብሊ ኔክስት ዊክ ምናምን ፓስ ብናደርገው ይመስለኛል። ይህን አካውንት ያለውን ፕሮግረስ የማሳውቃችሁ ይሆናል። ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳረሱ። ይመቻችሁ።